ለዚህ ጄኔሬሽን እንደገና ለሚመጣው ለነበሩትም ትልቅ ኩራት ነው የቴዲ መሸለም። ምንም ጥርጥር የሌለው አንድ ሰው ፍሬውን ሲያይ ልክ የሚደሰተውን ደስታ ሁላችንም ነው የተደሰትነው። ቴዲ ከኛ ጋራ የራሳችን የሆነ ታሪክ አለ። ዘጠናዎቹ አካባቢ ቁጭ ብለን ሙዚቆቹን ስንሰራ ቴዲ መጀመሪያ እኛ ልክ እንዲች ከኔም ከሱ ጋር አብረሽ የመሳሰልኩት ስንሰራ ድሬ ከከዚራ ስንሰራ ያይና ሬዲሜድ ነው አምጥቶ የሰፋው ልክ እንደ ልብስ ነው ያለበሰው። ይሄ ለምሳሌ ለኔ ከኔም ከሱ ጋር አብረሽ በሚለው ልክ እሱ ባስከፋሽ አብረው የሚለውን ዘፈን ግጥሙንም ዜማውን ሰርቶ እንግዲህ በዛ እንትኑ አምጥቶ ሰጣን። ድሬ ከከዚራ ደግሞ እኛ እንጫወት ነበር ሌሎች ዘፈኖች የድሬዳዋ እሱን ሰጠን። እነዚህን ክሬት አድርጎ ነው አምጥቶ እጅግ በሚገርም ሁኔታ ግንኙነታችን እንግዲህ የመጀመሪያውን ስራዎቹ ለኛ ያችን ሲዲ ነው የሰጠው ስጦታ። እሷ ሲዲ ነች የእሱ የልጁ ፎቶ የኛም እዛ ጋር አለ እና ፎቶቹን ካይሻቸው በአንድ አንበሳ ታጅበን እኔና ብሬ ከግራና አንበሳ ደግሞ ትወዳላችሁ ከኛ አልበም በኋላ እኛ ካወጣን በኋላ ጃንሰትም ካወጣን ከ3 ወር በኋላ ያወጣው እሱ ከዛ በፊት በምንሰራበት ጊዜ አንድ ዘፈን ነበር ካቡ ሚክስ ለመስራት እና የሆነ ሆቴል ውስጥ ገብቼ ዲጄው እያጫወተ አንድ የውጪ ዘፈን አለ ባምባም የሚሉት ዘፈን አለ እና እንትኑ ቤዝ ላይ ነው እሱ ልክ ኢንዲንጉ እየሄደ የአስቴር ደግሞ ካቡ ይገባል ያወጣዋል። ያን ሲያይ እየገባው ለግብዣ ነው የገባው። ጭንቅላቴ ግን እዛ ላይ ሆነ። እኔ ያን ነገር ተቀብያ ባይምሮ ይዤ መጣውና በዛን ጊዜ ዲጄዚ የሚባል ነበር ኤፍኤም 97 ላይ ዲጄዚ እና ዲጄዚን እንዳመጣው ነፍሱ ይማረው አሁን በህይወት የለም። አመጣውና ይሄንን ነገር እንዲህ ብዬ ልክ እኔ ጫወታለሁ በስሩ ሚክሲንግ ነው። በዛ ስራ ሚክሲንግ አንተ አስቴርን ትከታለህ። አልገባው። በጣም ትልቅ ዲጄ ነው ብራኑ ለብሬም ስለው አትቃዣለሁ አልገባውም ብሬም። ከዛ እስኪ ለቴዲ ያን ጊዜ እንዲህ አስቤያለሁ ብዬ ልክ ካቡ ስለው ወዲ ከአንድ እና ያን ጊዜ የሙዚቃ ልቀት ነበር። ያን ፊቸሩም ትልቅ ነበር። ከዛ በኋላ ደግሞ አልበሙ መጀመሪያ ሳይወጣ እኔ ቤት ነበር ብዙ ጊዜ የተቀመጠ የሚጽፈውና ያን ጊዜ እና ቦጊዳን ሲያሰማኝ ይሄማ በቃ ያን ኤግዚቢሽን ነው ሲሰራ ስራ ሲሰራ ኤግዚቢሽን ነው የምትሰራው። ለኤግዚቢሽን ነው የምናቀርበው። በጣም 15000 20,000 ሰው ነው የሚያየው እና ኤግዚቢሽን ላይ በቃ ይሄንን ምናምን ብሎስ አልኩት ስለው አዎ አለና አይደለም እዚህ ገና ነጩን አንጫጫለሁ ያላት ቃላት እስከዛሬ ያለች ዛት ሚንስ አይደለም እዚህ ነጩን አንጫጫለሁ በመላለስ ያ ማለት ምንድነው? በመላው ዓለም አሁን በምታየው ቴዲ ዘፈኖቹ እንደገና በሰንጠረዥም ላይ ይሄንን ይበልለት። የሱ ሽልማት ማለት የሁላችንም ሽልማት ነው።